በእነዚህ ዓመታት በትውልድ መንደሬ አርቱተ ልሳን ማስተማር በጀመርኩ ጊዜ እኩያዬ የሆነ በተመሳሳይ የጥናት መስክ ላይ የተሰማራ የልብ ጓደኛ አግኝቼ ነበር። እንደኔ እርሱም የወጣትነት አፍላ ዕድሜ ላይ ነበር። ከልጅነት ጀምሮ ያደገው አብሮን ነበር። ለትምህርት ስንታደምም ሆነ ለጨዋታም አብረን ነበርን። ያኔ ግን ጓደኛ አልነበረም፣ ወይም በትክክለኛ አገላለጹ በተሰጠን በቅዱስ መንፈስ አማካኝነት በልቦናችን በፈሰሰው በዚያ ፍቅር ወደ አንተ ያዘነበለውና አንተ ያስተሳሰርከው ካልሆነ በቀር እውነተኛ ወዳጅነት በየትም ስፍራ አይገኝምና ፈጽሞም ጓደኛዬ ሊሆን አይችልም ነበር። ይሁን እንጂ በተመሳሳይ ጥናት ግለት የበሰለ ጣፋጭ ወዳጅነት ነበረን። ከዚህም በበለጠ እናቴ እንዲይዘውን በውጯን ለኔ የምታፈስልኝን እውነተኛውን እምነት እርሱም እንደኔ በሚገባና ሙሉ ለሙሉ ገንዘቡ አላደረገውም። ከዚህም በባሰ ወደ ባዕድ እምነቶችና ጎጂ ተረቶች እንዲዞር አደርገው ነበር። የዚህ ሰው ልቦና ከእኔ ጋር በስህተት ነጎደ። ያለ እርሱ መኖር አይሆንልኝም ነበር። ነገር ግን እነሆ አንተ ኮብላዮችን በቅርበት ትከተል ነበር። አንተ በአንድ ጊዜ የበቀል የምህረት ምንጭ ሆንክ፣ በሚያስደንቁ መንገዶችህ ወደ ራስህ የምትመልስ። እንግዲህ እስከዚያ ጊዜ ድረስ በሕይወቴ ሙሉ ጣፋጭ ከነበረ ሁሉ የጣፈጠውን ያ ሰው ከእኔ ጋር የነበረውን ወዳጅነት 1 ዓመት ሊያስቆጥር ትንሽ ሲቀረው ከዚህ ሕይወት ለይተህ ወሰድከው። በራሱ ብቻ ከሕይወቱ ከቀመሰው ተመክሮ ተነስቶ ምስጋናህን ሁሉ ማን ማቅረብ ይችላል? አቤቱ አምላኬ፣ እንግዲያውስ ያን የፈጸምከውን ነበር። የፍርድህስ ጥልቀት ምን ያህል የማይመረመር ነው። በከባድ ንዳድ ትኩሳት በተቃጠለ ጊዜ ራሱን ስቶ በሞት አፋፍ ላይ ያለ ሁሉም ነፍሱ እንዳትወጣ ተጨንቆ ራሱን ሳያውቅ ነበር ጥምቀት የተቀበለው። ያን ጊዜ በእርሱ ያልነቃ ሰውነት ላይ የተከናወነው ነገር እምብዛም ሳያስጨንቀኝ ይልቁን የሕይወቱ መትረፍ ያስጨነቀኝ ከኔ እንዳይለይ ስለፈለግኩ ነበር። ሆኖም ግን ከተገመተው ውጪ ተሽሎት ዳነ። ከአጠገቡም አልለይም ነበርና ትንሽ እንደተሻለው ተቃቅፈን ሳይወጣልን በቀጥታ ለማናገር አጋጣሚውን እንዳገኘው በዚያ ህልምናውና ህዋስቶቹ ንቁ ባልነበሩበት ሰዓት ስለተቀበለው፣ ነገር ግን ሲነቃ እንደተቀበለ ስለተነገረው ጥምቀት ለመቀለድ ሞከርኩ። እርሱም አብሮኝ ይቀልዳል የሚል ግምት ነበረኝ። ነገር ግን በቁጣ ተመልክቶኝ ልክ ጠላቱን ያየ ይመስል በሚያስደንቅና ባልጠበቅኩት እርጋታ የእርሱን ወዳጅነት መቀጠል የምፈልግ ከሆነ በዚህ አይነት መንገድ ከእርሱ ጋር መነጋገር ማቆም እንዳለብኝ በአንክሮ ተናገረኝ። ተደናገጥኩ፣ ግራም ተጋባው። በደንብ እስኪሻለው እንደፈለግኩ ከእርሱ ጋር ለመነጋገር እስኪፈቅድልኝ ካገገመበት እስኪጠነክር የተሰማኝን ስሜት ሳልነግረው ደበቅኩት። ይሁን እንጂ መጽናኛዬ በአንተ ዘንድ ተጠብቆ መኖር እንዲችል ከኔ ግልፍተኝነት ወደ አንተ ተሰበሰበ። ከጥቂት ቀናት በኋላ እኔ ባልነበርኩበት ሰዓት ንዳዱ ተመለሰበትና ሞተ። በዚህ ሐዘን የተነሳ ልቦናዬ ፈጽሞ በጨለማ ተውጦ ነበር። የማየው ሁሉ ሞት ሆኖ ነበር የሚታየኝ። የትውልድ ሀገሬ የግርፋት የአባቴን ቤት ደስታ የራቀው ሆኖብኝ ነበር። ከእርሱ ጋር ተካፍዬው የነበረ ማንኛውም ነገር እርሱን በመፈለግ ወደ አስፈሪ ስቃይ ተለወጠ። ዓይኖቼ በየስፍራው ፈለጉት፣ ነገር ግን አልተከሰተላቸውም። እርሱም አልነበረባቸውምና አሊያም በሕይወት እያለ ሳይገኝ ሲቀር ሲያደርጉት እንደነበረው ያውና እየመጣ ነው አይሉኝምና ሁሉንም ስፍራዎች ጠሏቸው። ለራሴው እንቆቅልሽ ሆንኩ። ነፍሴም አብዝታ ማዘኗ ለምን እንደነበር፣ አምርራስ እኔን ማወቋ ለምን እንደነበር ብዙ ጊዜ እጠይቃት ነበር። ነገር ግን እርሷ ለዚህ ምላሽ ልታቀርብልኝ እውቀቱም አልነበራትም። በእግዚአብሔር ታመኝ ብላትም አትታዘዝልኝም ነበር። ምክንያቱም አታይ የነበረው ያ ውድ ወዳጅ ሰው ቢሆንም እንኳን በተስፋ ከምትተሳሰረው ከዚያ ህልም በላይ እውነተኛ የተሻለም ነበርና ነው። እንባ ብቻ ወዳጁ ነኝ። ልዩ የነበረውን የመውደዴን ስፍራ ዛሬ በወዳጄ ምትክ እነርሱ ተክተውታልና
ኦ ጌታዬ፣ ነገር ግን አሁን እነዚህ ነገሮች ያለፈ ታሪክ ሆነዋል። ጊዜም ቁስሌን አሽሮታል። እስኪ እውነት ከሆንከው ከአንተ ልማር። ደስታ ለራቀው እንባ ጣፋጭ የሚሆነው ለምን እንደሆነ እንድትነግረኝ የልቦናዬን ጆሮ ወደ አንደበትህ ላሰንብል። በሁሉም ስፍራ ብትገኝም የእኛን መከራ ካንተ አርቀኸው አኑረኸው ይሆን? አንተ በራስህ ውስጥ ትኖራለህ፣ እኛ ግን በችግር ላይ ችግር አስጨንቆናል። ሆኖም ግን ወደ አንተ ጆሮ ካላነባን ምንም የሚቀረን ተስፋ አይኖረንም። መቼ ይሁን ይህንን መሰሉ ጣፋጭ ፍሬ ከህይወት በምሬት በመቃተት በእንባ በሳግና በሰቆቃ የተሰበሰበው? አንተ ትሰማናለህ የሚለው ተስፋ ይሁን ይህንን ምሬት የሚያጣፍጠው? በጸሎት ላይ ይህ እውነትነት አለው። በጸሎት ወደ አንተ የመቅረብ ፍላጎት አለና። ነገር ግን እኔ ካዘንኩበትና ከዋጠኝ የሐዘን ስሜት አይነት ጋር ተያያዥነት ይኖረው ይሆን? ሐዘኔ ወደ ህይወት እንዲመልሰው ተስፋ አልነበረኝም። ካልሆነም ያን ሁሉ ሳነባ ይህን አልፈለግኩም። ምስኪንና ደስታዬን ያጣሁ ነበርኩና ዝም ብዬ ተሳቀቅኩ፣ አነባሁም። ወይስ ማንባት መራር ነገር ይሆን? ቀደም ሲል ስንደሰትበት የነበረን ነገር መጥላታችን፣ ከዚያ በኋላ ጥላቻችን ብቻውን መቅረቱ ይሆን ደስታንም ይፈጥርልን?